የሆነ ማይሆን ኮሜንት የተጻፈባቸው ስለሆነ ማለት ነው። እና ዛሬ ሀይሚ ሳይመጡ ሲቀር ጭር ሚል አይመስላችሁም? የሆነ ዩቲዩቡ ጭር ሁሉ ነገሩ ጭር ሚል አይመስላችሁም? እንግዲህ ቤተሰብ ዛሬ በጣም የሚገርማችሁ ነገር ነግራችኋለሁ። ሀይሚዬና ብሩክ እንግዲህ አልመጡም። ለማንኛውም ቤተሰብ የኔ ወዶች፣ የኔ ፍቅሮች፣ የኔ ማሮች እጅግ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ ነው። አሁንም ሰብስክራይብ ማድረጋችሁን አታቁሙ የኔ ፍቅሮች፣ የኔ ጨረቃ ፋሚሊ። አሁን በቅርብ እንግዲህ 1000 አስገብታችሁኝ እንግዲህ ሞኔታይዝ እንደምታስደርጉኝ እርግጠኛ ነኝ። በማርያም አግዙኝ እሺ ውዶቼ፣ በማርያም ስሞትላችሁ አግዙኝ። እንግዲህ ውዶቼ ዛሬ እንግዲህ ተወዳጆቹ ሀይሚዬና ብሩኬ አልመጡም ማለት ነው። ያው ባይመጡም እንግዲህ በቲክቶክ መንደር ዛሬ ይመጡልናል። እንግዲህ ወይ በሀይሚ ወይ ብሩኬ ይመጡልናል። እንግዲህ ቤተሰብ ያው ታውቃላችሁ ሀይሚና ብሩኬ በእናታችሁ ቲክቶክ ላይ ሲመጡ እነሱን ቅር የሚያሰኝና እነሱን የሚያሳዝን ኮሜንት አትጻፉ ባካችሁ ማርያምን። ይሄ ነገር በጣም እኔን ላይቭ በገቡ ቁጥር በጣም ነው የሚያስጨንቀኝ። ለምን ሰሞኑን በገቡ ቁጥር የሆነ በቃ የሆነ ማይሆን ኮሜንት የተጻፈባቸው ስለሆነ ማለት ነው። እና ዛሬ እንግዲህ ያው አልተመቻቸውም። ያው ፍሪ መሆን ይፈልጋሉ፣ የራሳቸውን ህይወት ማየት ይፈልጋሉ። ሁሌ እንግዲህ ተከሰቱ አንላቸውም። በሰላም በደስታ ነው ያልመጡበትም። ላይቭ ላይ ይመጡልናል እርግጠኛ ነኝ ዛሬ። በጣም ደስ ይላል። እንግዲህ የሀይሚዬም ሰብስክራይብ እየሄደ ነው፣ የብሩኬም ሰብስክራይብ እየሄደ ነው። የሀይሚዬ ደግሞ ሀፒ በርስደዋ እየደረሰ ነው፣ ልደቷ እየደረሰ ነው። እንግዲህ ልደቷን እንግዲህ ቤተሰብ ተመካክረን ሞቅ ደመቅ አድርገን የሀይሚን ልደት ሰፕራይዝ ብናረጋት በጣም ደስ ይለኛል። ማርያምን ነው የምላችሁ። ሀይሚዬ ሰፕራይዝ መደረግ አለባት ልደቷን ማለት ነው። እንግዲህ ልደቷ የተዘጋጁ እንደሆነም ያው መረጃ እናንተም ደርሷቸዋል። እና ደግሞ ከዛ በኋላ ደግሞ ወደ ዱባይም እንደሚሄዱ እንግዲህ የዱባይ እህቶቻችን ሀይሚዬና ቡራዬን እንግዲህ ፏ ደመቅ አድርጎ እንደሚቀበሉ እርግጠኛ ነኝ ውዶቼ። በጣም ደስ ይላል። በእነሱ እኔ በጣም ደስተኛ ነኝ በሚሰሩ ስራ። አሁን ደግሞ በጣም በሚገርም ነገር ነው እየመጡ ያሉት ማለት ነው። ከዚህ በኋላ ነገሩን ያዝልን፣ ነገረኛ ምቀኛ ሸረኛውን ያዝልን ቤተሰብ። አሁን ሰዓት ሀይሚዬና ብሩኬ ያሉበት ሁኔታ የሚያስቀና ሁኔታ ነው። ገብቷቸዋል። ስለዚህ እንግዲህ ዛሬ ደግሞ የራሳቸውን ነገር የራሳቸውን በቃ ትሪት የሚባል ነገር አለ። ራሳቸውን ትሪት እያደረጉ ነው ያሉት በአሁን ሰዓት ማለት ነው። በኋላ ደግሞ ላይቭ ላይ ይመጡልናል። ላይቭ ላይ ደግሞ ሲመጡ አንዳንድ ኮሜንታተሮች አፋችንን እንከፍታለን ብትሉ ነግሬያቸዋለሁ። ዛሬ ኮሜንታተሮች አልፋታችሁም። የጠበቁ አናታችሁን ነው የምለው ከመጡ ማለት ነው። እንግዲህ በማንም ቤት አልመጡም። ጭር ሲል እኔ አልወድም። ጭር ብሎብኛል። የብሩኬ ሀይሚ የሌሉበት ነገር ጭር ነው የሚልበኛል። ምን እንደሆነ አላውቅም። ቤተሰብ ጭር ሲል አልወድም። ዩቲዩብ ሁሉን ማርያምን ጭር የሚሉ ምን እንደሆነ አላውቅም። የዩቲዩቦች ድምቀቶች በቃ ፍቅር ፎንቃ የሚያስገቡ ልጆች ማርያምን ነው ማለት በቃ ፎንቃ ውስጥ ነው እኮ የሚከቷችሁ። ስለዚህ ሀይሚዬና ብሩኬ እንግዲህ ዛሬ ለምን እንዳልመጣችሁ በጣም አዝነናል። እኛ ጓግተን ነው የምንጠብቃችሁ ጓግተን። አሁን ደግሞ በጣም በቃ ውስጣችንን እኮ ፎንቃ ፍቅር የሆነ ስሜታዊ እያደረጋችሁ ነው ያላችሁት። እና እኔ በጣም ደስ ብሎኛል። እሙሽ የመታ ያው ከሀይሚዬ ጋራ ወይ ደግሞ በስማምን እኔ እንጃ አላቅም ብቻ ደስ ይላል። አማት ስትቀበል የልጇ ሚስት እንዴት ደስ ይላል መሰላችሁ። በቃ እኔ ይሄን ነበር የምፈልገው። አሁንም ሀይሚዬ ይሳካላት። እውነት በጣም ምስኪን በጣም የዋህ የሆነች ልጅ ነች። ይሳካላት ነው የምለው። ቡራዬ የኔ አባት የኛ አክባሪ የጨረቃ ፋሚሊ እንዴት እንደምትወዳቸው እንዴት እንደምትንገበገብላቸው ለሁሉም እኮ ነው ግብግብ የምትለው የኔ አባት። ሀይሚዬም እንደዛው እና በጣም ደስ ይላል። እና በእናታችሁ ደግሞ እይታቸው ትንሽ እየቀነሰ ነው ያለው። አላቅም ለምን እንደቀነሰ። ትናንትና ጥሩ አይደለም እይታቸው። በቀደምም እንደዛው እይታቸው ትንሽ ወደ 200 እንኳን ሲል አልገባላቸውም። 150 እና ምናምን ትላንትናው 155 ነው ምናምን እንደዛ ነው። 200 ሺህ እንኳን አልገባላቸውም እይታ። እባካችሁን እይታውን ከፍ እናድርገው እንያቸው። በቃ በተረፈ ወዳቸዋለሁ ቤተሰብ። አጫጭር ቪዲዮ ነው የምሰራላችሁ የዩቲዩብ ትንሽ እስከሚያድግ ድረስ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ቻው፣ ወዳችኋለሁ። ባይ የኔ ማሮች።